ማርቆስ ብርሃኑ እነሆ አዳማ ደብረ ፀሐይ ቅድስት ማርያም ካቴድራል አስተዳዳሪ ለሪባን መቁረጫ 100 ሺህ ኪሎ አባን ኬኛ ባዬ ጃለተሞፊ ከበጀሞ ከንታን አባ ሚሶማ ረቲ ገሄ ጉዳ ከንተረቻ ጅረኒ መጋላ አዳማ ቱሉ አዱራ ቁልቁሌቲ ማርያም መላከ ብርሃናት ቆሞስ አባ ማሪቆስ ኪኖ የሮ አማልከና ሪባኒ ከበጃ ቀርሺ ኩማ ዲባቶን ሙራዲ ሸናችሁ አመናዳፊ በደረጋንተኔ እንፋዳገለቶማ። በነገራችን ላይ ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ ብርሃኑ የታላቋ የአዳማ ደብረ ፀሐይ ቅድስት ማርያም ካቴድራል ዋና አስተዳዳሪ ናቸው። እዚህ ጋር ያላቸው አረጋውያን አባቶች ኮሚቴዎች በአዳማ ደብረ ፀሐይ ቅድስት ማርያም በአዲስ መልክ ከውጨኛው በር እስከ ቤተ መቅደሱ ድረስ ካህናቱን በፍቅር በመምራት ልማታዊ አባት መሆናቸውን በማስመስከር በአዳማ ከተማ መስተዳድር ጽሕፈት ቤት ከፍተኛ ልማታዊ አባት ተብለው የተሸለሙ አንጋፋ አባታችን ናቸው። ወንጌላዊ አባታችን ናቸው። የፍቅር አባታችን ናቸው። አቃፊ አባታችን ናቸው። አዳማ ደብረ ፀሐይ ቅድስት ማርያም ዙሪያዋ በአጠቃላይ ቆሻሻ የነበረ ቦታ የነበረውን አጽድተው ገና አዳማ ኮሪደር ሳይገባ ኮሪደርን ያስጀመሩ አባታችን መላከ ብርሃናት ቆሞስ አባ ማርቆስ ብርሃኑ ናቸው። የባቱ ዙዋይ ሕዝብ የኔ ማካሪ ነው፣ የተማርኩት ሐመረ ብርሃን ቅዱስ ገብርኤል ገዳም ውስጥ ነው በማለት እዚሁ ሐመረ ብርሃን መጥቼ ቀድሼ ሰምቼ ያገለገልኩባት ቤቴ ነች አልረሳትም በማለት 100 ሺህ ብር እናመሰግናለን። ገለቶማ አባን ኬኛ ተበሱ በርባና ጋ ከኛት ተብፊ ከራ ከራ ዱፍተን ከራ ዳጋ ዮያ